አስቀድሞ አጠፋፍቷል የሷን መሞት ሳይናገር እሷ ቻናል ላይ ያለ ቪዲዮን እንዳለ ሙልጭ አድርጎ አጥፍቶ ነው የመጣው ማለት ነው። ግን ከመጣ በኋላ ተየት መጣ ሳይባል እንዳለ የሷ ቪዲዮ ወጣ። ይሄን ለችሁ እንዴት የነፍሴንና የዝህን የልጅ ጉዳይ አንድ ላይ ልታገናኙ ቻልሽ ትሉኛላችሁ? የሱን ጉዳይና የልጅን ጉዳይ ያገናኘው ሚዲያ የያዘውን ነገር አይለቅም ልላችሁ ፈልጌ ነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአይሻ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃንአላህ ተዓላ ጥበቃ አዝነት አይለያችሁ እያልኩኝ ዛሬም በአዲስ ርዕስ ብቅ ብያላችኋለሁ። ኧረ ሰሞኑን ቲክቶክ ምድር ላይ ምንድን ነው የሚወራው? አከየና ማናቸው ሰሞኑን ሰርጋቸው የተበላ ኢና ሊላሂ ወኢና ኢለይሂ ራጂዑን ነው የሚባለው። በነገራችን ላይ ያስቅም በጣም ነው የሚያሳዝነው። በጣም ከምላችሁ በላይ ያሳዝናል ነው። እህቴ ምን አለቻቸው መሰላችሁ? እስኪ እናዳምጣት ምን እንዳለቻቸው ማለት ነው። ሀይቀታል ትክክል ናት። በፎቶ እየፈለጉ በየቀበሌው እያደሩ እነኚህ ሰዎችን ወጣቶች ድንበር ጠባቂ ሰነፍ ቀለጢ ለሀገር የማይጠቅም ለህዝብ የማይጠቅም ለቤተሰቡ የማይጠቅም እንደዚህ ያለ ለገንዘብ ብሎ አያቱን የሚያገባ ታያቱ ጋራ የሚተኛ የ27 ዓመት የ26 ዓመት ወጣት ከ65 ዓመት ከ60 ዓመት ሴት ጋራ የሚተኛ ከያቱ ጋራ ምንድነው ስንት ነው ላለመስራት ምን ነው ኩያውንማ ኮምፕሊው አራግብቶ አንቺ ከሰል ደርድሪ እኔ ሪስትሮ ልጥረግ እኔ ኮብል ስቶር ላንጥፍ አንቺ ይሄ ጋር ሻይ ቡና በይ እያለ ለምን አብሮ ያድጋል? አብሮ ቢያድግና ላብጠፍ ብሎ ስራ እንዲማር ከትንሿ ወደ ትልቅ ስራ እኮ ባንዴ እንቸራ ይባላል። አታ እትዳር ላይ እኮ አምኔና ናሲን እያጣን እና እላችኋለሁ ወዶችዬ፣ በጣም ነው የሚያሳዝነው የሚያሳፍረው ማለት ነው። አያት እናት ሳትሆን እቺ አያት ልጁን ለምን በተለይ አሁን ያለበት ሰዓት በነገራችን ጋይስ ልንገራችሁ ምን አለ ገዛ ማለት ነው ጀሩት አሁን ያለንበት ታይም አሁን ያለንበት ሰዓት እንደዚህ ሆኗል። የገንዘብ ሰዓት ሆኗል ማለት ነው። ገንዘብ አላት እንጂ በቃ በሰባያ ያለችውን ላግባ የሚል የለም። በአሁን ሰዓት ያለው ሰርቼ ማስተዳድራት ሚስትም እኮ ነኝ ብሎ ሚስትን የሚፈልግ ሳይሆን ያለው ገንዘብ አላት አለ ገንዘቧ ያስተዳድረኛል ወይ በሷ ገንዘብ ዘና ብዬ እኖራለሁ ወይ የሚል ነው ያለው ማለት ነው። ዘይባ ቪዲዮ እና ወዶችዬ ሙያዬንም ሳላሳያችሁ ምን እንደሰራሁኝ ጓደኛዬ አቋረጠችኝ ማለት ነው። በቃ ሙያውን በቀጣይ ኢንሻአላህ አሳያችኋለሁ ማለት ነው። ክሬሜል እየሰራሁ ነው። ደፋፋሁት ዘይባ አሁን ማንም ያዘደው ደፋፋ እንዳለ
እንደዚህ ባለሙያ ነን። የመዳን ቤት እንደዚህ ሙያ አስተምሮናል እንደ ጉድ ማለት ነው። ኦኬ እና ምን እላችሁ ነው የመጣሁት በአሁኑ ታይም ላይ በአሁኑ ሰዓት ላይ እንዴት ነው የሱ ነገር እየተራገበ ያለው? ግን ጥቂታው ያስጠላል። በነገራችን ላይ ደስ ይላል ብዬ አይደለም፣ በጣም ነው የሚያሳዝነው። ለገንዘብ ተብሎ እንዴት ሰው አያቱን የትዳር አጋር ያደርጋል? እንደው በእናት እንኳን ብኮን ቢሸው አያቱን። በነገራችን ላይ ትዳር እኮ ለትዳር እኮ የምኮነው በሰባው ወጣቷን እኮ አቶ አይደለም። ምንድን ነው ያታለለው? ገንዘብ ነው ያታለለው እዚህ ጋር ማለት ነው። ሌላ ምንም ያታለለው ነገር የለም። ግን ለሱ ታክሞ የማይድነው የህሊና በሽታ አስያዘችው ማለት ነው። ያዘ በገዛጁም ያዘ ሞቷ ብቻ። ለሷ ምንም ችግር የለባትም። ለሱ ግን ታክሞ የማይድነው የህሊና በሽታ ምን አለ መሰላችሁ? ባለፈው የሆነች በዩቲዩብ ላይ የምናውቃት ነፍሴ አረፈች፣ የስደተታችን አረፈችና ወደማይቀረው ሞት ሄደችና ባለቤቷ ከሞተች ከወር በኋላ ብቅ አለና ዩቲዩብ ላይ ምን አለ? በቲክቶክም በዩቲዩብም ዘለቀና እንደው ለአላህ ብላችሁ የእሷን ቪዲዮ አስቀድሞ ግን አጥፍቷል። ዩቲዩበርና ልጅቱ የእሷን ቪዲዮ እንዳለ አስቀድሞ አጠፋፍቶ መጣ። ከዛ በኋላ ለመነን፣ በአላህ ስም ተማጸነ ማለት ነው። የእሷ ቪዲዮ ያላችሁ አጥፉልኝ ብሎ ጠፋ ማለት ነው። ግን የእሷ ቪዲዮ ተየት መጣ ሳይባል ያም ነፍስ ያረፈች እያለ ሁሉም ይዞ መጣ ማለት ነው። እሱ እኮ አስቀድሞ አጠፋፍቷል። የእሷን መሞት ሳይናገር እሷ ቻናል ላይ ያለ ቪዲዮን እንዳለ ሙልጭ አድርጎ አጥፍቶ ነው የመጣው ማለት ነው። ግን ከመጣ በኋላ ተየት መጣ ሳይባል እንዳለ የእሷ ቪዲዮ ወጣ። ይሄን ልላችሁ እንዴት የነፍሴንና የዚህን የልጅ ጉዳይ አንድ ላይ ልታገናኙ ቻልሽ? ትሉኛላችሁ። የእሱን ጉዳይና የልጅቱን ጉዳይ ያገናኘሁት ሚዲያ የያዘውን ነገር አይለቅም ልላችሁ ፈልጌ ነው። ሚዲያ የያዘውን አንዴ አይለቅም። እሱ ታክሞ የማይድነው በሽታ የያዘው ሚዲያ ላይ ሲወጣ ነው። ይህ እሷን በማግባቱ አይደለም። እሷን ገንዘቧን ሲጨርስ ያው ገንዘብን ብሎ እየገባ ሰው ገንዘቡ ሲያልቅ ይወጣል። ወይም ደግሞ ህሊናው በጣም አጣብቂኝ ውስጥ ሲገባ ደግሞ ከዛ ህይወት ውስጥ ይወጣል። ምክንያቱም ትዳር ፈልጎ ህይወትን ፈልጎ አይደለም የገባበት እሱ ሌላ ጉዳይ አለ። ያ ጉዳዩ አጣብቂኝ ውስጥ ሲገባ ወይም ደግሞ ያ ገንዘብ ሲያልቅ ይወጣል። የዛን ሰዓት ሲወጣ ግን የህሊና በሽታ ይዞ ነው የሚወጣው። ታክሞ የማይድነው ማለት ነው። በአሁን ታይም ላይ በነገራችን ላይ እሱ ብቻ አይደለም በገንዘብ ላይ የተመሰረተ ትዳር የሞላበት። በአሁን ሰዓት በገንዘብ ላይ የተሞላ ህይወት ነው ያለው። አላት አለው፣ ሴቲቱም አለው ወይ ብላ ነው የምትፈልገው፣ ወንዱም አላት ወይ ብሎ ነው የሚፈልገው ማለት ነው። እስኪ ቢላህ አላይኩም እዚህ እኔ ቤት ውስጥ ያላችሁት አብዛኛዎቻችሁ ስደተኞች ናችሁ። አገር በነበራችሁ ሰዓት መቼም ለትዳር አልደረስንም እንዳትሉ፣ ለትዳር ደርሳችሁ ግን ማንም የሚጠይቅ የለም። ስደት ተመጣችሁ በኋላ ግን ሳምንት ባልሞላችሁ ያ ሰላም በደቡብ በምስራቅ በዚህም በዚያም ያልመጣ የለም። ያ ፍርዱን ለእናንተ ትቼዋለሁ ማለት ነው። ይሄ ምንድነው? በትዳር ላይ በገንዘብ ላይ የተመሰረተ ትዳር ማለት ነው። ፈላጊ የሞላበት ሰዓት ላይ ነው ያለን። አብዛኛው ወንድ አሁን ላይ ምን አላት ብሎ የሚመጣ እንጂ አስተዳድራታለሁ፣ አብረን ጥረን ግረን እናርጋለን እንኖራለን የሚል ህይወት የለም አሁን ላይ ማለት ነው። አላህ እንግዲህ የእናቶቻችንን ዘመን ይመልስልን። ሌላ ምን ይባላል? እና የሱ ሚዲያ ላይ ስለወጣ ተጋነነ እንደ ነገሩ እንጂ አሁን ያለንበት ታይም የአብዛኛው ሰው ህይወት በገንዘብ ላይ የተመሰረተ ትዳር ምንም ማድረግ አይቻልም። አልሐምዱሊላህ አላ ኩሊ ሐል። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ
አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ አላሁ